ሩታ ዛሬ እንግዲህ ቤቷ ይሳቅን ጋብዛለች ማለት ነው። እንደምታዋት እሱ ባለፈ ፍቅርን ቤት ድረስ ስላመጣ እሷም ደግሞ ዛሬ ይሳቅን ቤት ድረስ አመጣች ማለት ነው። ስለዚህ እንግዲህ ሁለቱም አንድ አብርሽና ሩታ አንድ ቤት ውስጥ ነው የሚኖሩት። ነገር ግን እሱም የፈለገውን ያመጣል፣ እሷም የፈለገትን ታመጣለች። ስለዚህ እንግዲህ ሩታ እንደምትለው ከሆነ በዚህ ነገር አይቀጥልም፣ ትንሽ ነው የቀረ እና ሩታ በዚህ ነገር እንግዲህ አይቀጥልም፣ አሁን ትንሽ ነው የቀረው እያለች ነው። እሷም እንግዲህ ወደ ጉዞ ለመሄድ ፈልጋ ነው መሰለኝ። አንዴ ሄዳል ትላለች። ጉዞ እኮ ሄዳለሁ ካልሽ በጣም ቆይተሻል፣ ጊዜው ገና ቆየብሽ ማለት ነው። ስለዚህ እንግዲህ እንደዛ እያለች ነው ማለት ነው። ስለዚህ እንግዲህ ለማንኛውም ዛሬ አብርሽ ደርሶባቸዋል። አብርሽ ውጣልኝ ከቤቴ እባክህ፣ ከቤቴ እንደመጣህልኝ ውጣልኝ እያለው ነበረ። እንግዲህ አብርሽና ሩታ ደግሞ ለብቻቸው ሲያወሩ እንዴት ነው ይሄንን ነገር እንደዚህ ልታደርጊው የቻልሽው ሲላት፣ አንተ ባለፈ እንዴት ነበር ያመጣኸው? ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለ ቦነት እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ደግሞ በአዲስ ነገር ወጥቻለሁ። አዲስ ነገሩ ምንድነው እንደምትሉ ከሆነ ሩታና አብርሽ እንግዲህ ዛሬ ሩታዬ ቤቷ ይሳቅን ጋብዘዋለች ማለት ነው። ስለዚህ ትላንትና እንዳያቸዋት ጽጌ የሆነች ነገር አድርጋ ሩታን አብርሽ ሄዳለሁ ብሎ ሻንጣው ምናምን ሰብስቦ ተንስቶ ነበረ እና ዛሬ እንግዲህ እሷ ደግሞ ተረዋን እንግዲህ ዛሬ ይሄንን አንጥታለይ። ይሳቅን ያመጣችበት ምክንያት ባለፈ እሱ ፍቅርን ስላመጣ ስለጋበዘ ዛሬ ምን የሚሳቅን ጋብዛለሁ እያለች ነው። ሩታ እንደምትለው ከሆነ እንደዚህ ነገሮች ሁሉ በዚህ ነገር አይቀጥሉም። ሁሉም ነገር እንግዲህ እያለቀ ነው። ስለዚህ ላስቀየምኳችሁም ምንም ላስከፋችሁም በጣም ይቅርታ ብላ ይቅርታ ጠይቃችኋለች ማለት ነው። እንግዲህ ጉዞው ሊቀጥል ነው ማለት ነው። እና አብርሽና ይሳቅ እንደተነጋገሩ ከሆነ አብርሽ እንደሚለው ውጣልኝ ከቤቴ፣ እንዴት ልትመጣብኝ ቻልክ ቤቴ እያለው ነበረ። እሷም ደግሞ ልትገፈትረውም ልታስወጣውም አትችልም፣ ምን አገባህ እያለች አብርሽን እየገፈተረችው ትገኛለች ማለት ነው። እና የእውነት በጣም ከባድ ነው። እዚህ ጋ እንጃ የእውነት ይሄ የሚባለው ነገር የለም። ነገር ግን አሁን ድራማው እዚህ ጋ እየተጠናቀቀ ነው ያለው። ይሄ ነገር ምንም አይነት ነገር አይደለም። ድራማ እየሰራች ነበር ሩታ ያለችው ማለት ነው። ማለት እሱ ፍቅርን ስላመጣ እቤት ድረስ ከእንደገና እሷም ደግሞ ይሄንን ነገርማ እኔም እስኪ ስሜቱን እሱስ ምን እንደሚሰማው ይሄንን ነገር እኔም መጀረብ አለብኝ፣ ማየት አለብኝ። ቤትም ድረስ አንጥቼ በቃ ይናደዳል አይናደድም ብላ እነኝህን ነገሮችን ለማድረግ ነው እንግዲህ እንትን የወሰነችው ማለት ነው። ስለዚህ አንቺ እኮ ይሄ ልጅ እዚህ ቤት መጥቶ አያውቅም እስከ ዛሬ፣ አዲስ እኮ ነው ያመጣሽው። ፍቅር ያው ከዚህ ቀደሙም ስለመጣይ ባለፈም ያው ስትታረቁ ከዛ ላይ ቤታችሁን መጥታ ስለተጋበዘች አዲስ አይደለችም እያለች ነው። አዎ እውነቱን ነው ማለት ይሄ ይሳቅ አዲስ ነው። ነገር ግን ችግር የለውም። ያው እንደ እንግዲህነት ከሆነ እንደ እንግዲህነት ነው። ይንጣና ይከበርና ይሄድ ምን ችግር አለው? እና እንደዛ እያወዳደረች ነበረ። ለማንኛውም ሩታ እንግዲህ ሁላችሁንም ይቅርታ ጠይቃችኋለች። ስለዚህ አብርሽ እንደሚለው ትላንትና እንዳሉ ከሆነ ፍቅር እንትና ጽጌ እንዳያችኋት እኔ ሻንጣዬን ሰብስቤ ልሄድ ነው በላት እስኪ ምን እንደምትል እንያት ምናምን ስትል፣ እሷ ደግሞ ሩታ እንደምትለው ያልጨረስነው ነገር አለ አትሄድም፣ ና ቁጭ በል፣ ስለዚህ አሁን አትሄድም፣ ያልጨረስነው ነገር አለ እነዚህ ነገሮችን ጨርሼ ከዛ በላይ ትሄዳለህ እያለችውን ነበረ ማለት ነው። እና ከኔ ጋር ምንም የምትጨርሽው ነገር አለ፣ ይሄን ያህል ቀን ቤት ስናቀመጥ እኮ አንድም ቀንም አውርተሽኝ አታውቂም እያለት ነበር። አይ ተንግዶ ወዲያ እንዳሁን አወራሃለሁኝ እያለችው እንግዲህ ትላንትና ያውሩ አናቅም፣ በምን እንደፈቱትም ባናቅም፣ ነገር ግን ዛሬ እንግዲህ እሷ ደግሞ ምሳ ይሳቅን ገብዛ ያው እሷ ጋር እኔ ጠርታ ነው ቤት ያመጣችው ማለት ነው። የትላንትናው ሳያልቅ የዛሬው ወደዚሁ ተጨመረ ማለት ነው። ስለዚህ እንግዲህ ሩታ ለማንኛውም እንግዲህ ዛሬ እውነቱን ተናግራለች። ያኔ ሁሉም ነገር እንግዲህ ያው ሰላም ማለት እሷም እንግዲህ የምትሄድ ከሆነች ወደ ጉዞዋ እሱም እንግዲህ እንዴት እንደሚሆኑ አናቅም። ለማንኛውም እንግዲህ ትላንትና እንደምታዋቅ ከሆነ ታብርሽ ጋር በጣም እንደምትወደው ታስታውቃለች ማለት ነው። ጽጌም ራሱ አንቺ እኮ በጣም ተወጀዋለሽ፣ ለምን እንደሆነ አላውቅም፣ እሱን ለማስቀናት እሱን የሆነ ነገር ለማድረግ ፈለገሽ እንጂ እሱ ጋር መለየትም መቼም ቢሆን አትፈልጊውም እያለቻት ነበር ማለት ነው። ይህንን ስታያት እንዴ ጽጌ ደህና ነሽ አለቻት። እሷማ ደህና ነች፣ የእውነት ጽጌ ቆራጥና ጀግና ነች። እግዚአብሔርን ማለት እንደዚህ ይህንን ነገሮችን አስባ እውነት ይሄንን ነገር ራሱ መጀረቧ የእውነት በጣም ጎበዝ ነኝ ማለት ነው። ስለዚህ ይህንን ስትለሽ ራሱ
አንቺ ራሱ ታስታውቂያለሽ ማለት አንቺ ታልፈለግሽ ያኔ ሂድ ብለሽ ራሱ ማሰናበት ትችይ ነበር። ነገር ግን እንባሽ ነው የመጣብሽ ማለት ነው። እና ጽግዬ እንግዲህ ትናንትና እንግዲህ ጽጌ እንዳያችኋት የእውነት ጎበዝ ነች። እኔ አድንቄያታለሁ እንዴት እንዳደረገ ማለት። ለማንኛውም እንግዲህ አውሩበት፣ ዛሬም ነገም እሱም መሄድ ይችል ይሆናል አይታወቅም። ስለዚህ እንግዲህ አውሩ እንግዲህ ብላ በስተመጨረሻም እንግዲህ ሰላም ብላ ትሄዳለች። ካሜራውንም ስዘጋ እንግዲህ ለሰርጋቸው ያገናኘን ነግሬያችሁ ነበር። እሷ በጣም ነው የምትወደው እያሉ ነበር። አብርሽም ይወዳታል፣ እሷም ትወደዋለች ማለት ነው። ነገር ግን ያው እሱ እንደዛ ስላናደዳት አሁን እሱ እንዳናደው ብላ ነው እንጂ ሩታ ሌላ ነገር ምንም የላቸውም። ስራ ነው እየሰሩ ያሉት። ስራችሁን ስሩ እላችኋለሁኝ። እና ጽጌ እውነት በጣም ጎበዝ ነሽ፣ በጣም ነው የምንወድሽ። ይሄንን ራሱ ማሰብሽ እና ማድረግሽ የሆነም በጣም ጎበዝ ነሽ። አብርሽ እንግዲህ እንዳያችሁት አራታይ እኔ እኮ ባለፈ ሂድ በላኛለኝ፣ ስለዚህ ይሄ ነገር ቢቀርብኝ እያለ ነበረ። አይ ቢሆንም እስቲ እንሞክረው ምናምን ብላ ሞክሮ እድሉ አሪፍ ሆኖለታል ብዬ ነው የማስበው። እና እንግዲህ በዛሬው ያንን እንግዲህ ምን እንደደረሱ ሳናይ ዛሬ እንግዲህ ያው እንዳያችኋት እሷ እንግዲህ ጋብዛበታለች። ተናዷል። እንግዲህ ስለ ስራሽን ብትይዥ ጥሩ ነው እያለ ነበር። እሷም ደግሞ እንግዲህ ለመሄድ እቅድ ያላት ይህንን የመሰለ ነበረ የዛሬው ያው ድራማቸው። ድራማው ያው ተከታታይ ርዕስ የለውም እንጂ ትክክለኛ ድራማ ነው ማለት ርዕስ አሁን ቢኖረው እንትን ነው ይላል። አሁን ምሳሌ እነኚህ እነ ሀረግ እነ ዩአዳ እነ ጽናት ምናምን ድራማዎች ያሉ አይደለ? አሁን የሚለቀቁ በሁለት ቀን በሶስት ቀን በአንድ ቀን በሁለት ቀን በሶስት ቀን የሚለቁ ድራማዎች አሉ። እንደዛ የማድረግ አቅም ስለሌላቸው እንጂ እነሱም እንደዚያ ነው እየሰሩ ያሉት። እና ይሄንን የመሰለ ነበረ እንግዲህ ይመቻችሁላችሁም። እንግዲህ ይሳቅም ወደ 10,000 ሰብስክራይብ ገብቷ ትናንትና ከፍቶ ሩታ ብዙ አድናቂና ብዙ ወዳጅ ሰዎች እንዳላት ራሱ እየተናገረ ነበረ። አዎ የእውነት ብዙ ሰዎች ያላት እሷ የእውነት ይወዷታል፣ ያከብሯታል። እሷንም አብርሽንም ብዙ ሰዎች ይወዷታል። ስለዚህ አንተም ጎበዝና ጠንካራ ከሆንክ ወደፊት ሰርተህ አብረህ ትለወጣለህ። ሰርታችሁ መለወጥ ትችላላችሁ። ሁሉም የሚበላው የእንጀራውን ነው። በርቱ፣ ጠንክሩ እላችኋለሁኝ። ማንም ቢሆን እንጀራ ማንንም አይበላት ይሻግታል እንጂ ማንም አይወስዳትም። ስለዚህ ጠንካራ ሆኖ ስሩ እንላችኋለን። እኛም የመዲያው ቅመሞች እንወዳችኋለን፣ እናከብራችኋለን። ውዶችዬ እንግዲህ ያንን የመሰለ ነበረ የዛሬው ቪዲዮ። እንግዲህ በሌላ ቪዲዮ እስከምንገናኝ ደግሞ መልካሙን ጊዜ ተመኘሁላችሁ። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብንም ያንጣልን። ሁላችሁም ብትሆኑ ለሀገራችን በየሃይማኖታችን ጸልሉ። ሀገራችን ሰላም ስትሆን ነው እኛም ሰላም የምንሆነው። ወደችዬ እና ወዳችኋለሁ፣ አከብራችኋለሁ እንዲሁም ቤተሰቦቼ